ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የማሳያችሁ ውህድ የቡና ውህድ ነው ማለት ነው። የቡናና የማር ውህድ ነው ማለት ነው። እሱንም ለፌስ ነው የምንጠቀመው። የቡናና የማር ውህድ ለፌስ ነው የምንጠቀመው ማለት ነው። የፌስ ማክስ ነው የምንሰራው ማለት ነው። ዛሬ ቡና ለፊት ልስላሴና ለተቆርቆሩ ነገሮች ለልጅማችን ዝም ብሎ የሚሸበሸብ ፊቶች ምናምን ፊት ለምናምን ይሆናል ማለት ነው። እሱን ፌስ ማክስ ነው የምንሰራው። ማርና ቡናውን ጨምረን አንድ ላይ ቀላቅለን ፊታችን ላይ እንቀባለን ማለት ነው። እና ይሄ ማክስ ለፊት ለሚሸበሸበው ፊት እና ለብጉር ለጥቁር ጥቋቁር ነገሮችን ያጠፋል። እሱን አድርገን ሚክስ እናደርገዋለን ማለት ነው። ሁለቱንም አንድ ላይ እንቀላቅለዋለን ማለት ነው። በዛ አድርጋችሁ አድርጉ ማለት ነው። እሺ እስከበቃ ድረስ በዛ አድርጋችሁ ታደርጉና ሚክስ ታደርጋላችሁ። ሁለቱንም አንድ ላይ ተቀላቅላላችሁ ማለት ነው። እና ይሄው ቡና የምንጠቀመው የኢትዮጵያ ቡና ነው። ባይዘው የኢትዮጵያ ቡና ነው የምንጠቀመው። እሺ የአበሻ ቡና በጣም አሪፍ ነው። የአበሻ ቡና ነው የምንጠቀመው። አሩንም ኖርማል ነው የተቀላቀለ ምናምን አይደለም። ከሱካር ጋር ከምናምን ጋር ኖርማሉን ማር ነው የምንጠቀመው። የራሱን የአበሻውን ማር ማለት ነው። እሱ ነው የምንጠቀመው ማለት ነው። አንድ ላይ በደንብ አድርጌ ጨምረዋለሁ። ከዛ ይቀላቅልበታለሁ ማለት ነው። እና በጣም አሪፍ ነው ለፊት ማለት ነውና ለተቋቁር ነገር ለሚሸበሸቡ ለብጉር ለሚያስቸግራችሁ ፊት እና ለየደረቀ ምናምን ለሚያስቸግራችሁ ፊት ይሆናል ማለት ነው። በጣም አሪፍ ነው። አንድ ላይ ቀላቅለን በደንብ አድርጋችሁ ቀላቅሉትና አንድ ላይ እንትን ብለን እንጨምሩና እንቀባዋለን ማለት ነው። ተከታተሉ። እንግዲህ እንደምታዩት በደንብ አድርጌ ቀላቅያለሁ ማለት ነው። አሁን ፊቴ ላይ ነው የምቀባው ማለት ነው። እና ሁሉንም ቦታ አዳርሳችሁ ቀቡት። ሁሉም ቦታ አዳርሳችሁ ቀቡትና ከግንባራችሁም ከሁሉም ቦታ አዳርሳችሁ ስትቀቡት ሰውነታችን ላይ በጣም እንትን ያለው ፊታችን ላይ የተከፋፈተ ቦታ ስለሚኖር በንፋስ ምናምን ስለሚከፋፈት ንፋስ ስለሚገባ እሱን ቦታዎቹን ይሸፍናል ምናምን ማለት ነው። ቆሻሻ የሚይዝበት ቦታዎችን የማላቀቅ እንትን አለው። በጣም ለፊት በጣም ይመከራል ማለት ነው። እሱን በደንብ አድርጋችሁ ቀላቅላችሁ ተቀቡት ማለት ነውና በጣም አሪፍ ነው። ሁሉም ቦታ አዳርሳችሁ ምናምን ተቀቡት እና የተለያየ እንትኖችን ምን ብቻ ሳይሆን የተለያየ ማክሶችን እና እርዶችን ምናምን እሱን አንድ ላይ ቀላቅላችሁ መቀባት ትችላላችሁ ማለት ነው። የእርድ ማክስ ምናምን ሰርታችሁ የሩዝ ማክስ እነሱንም ሰርታችሁ መጠቀም ትችላላችሁ ማለት ነው። ዛሬ ቡናውን ነው ማሳያችሁ። የእርዱን ሌላ ቀን የሩዙንም ሌላ ቀን አመጣላችኋለሁ። እና ደግሞ በደንብ አድርጋችሁ ፊታችሁ ላይ ቀብታችሁ ለ30 ደቂቃ ያህል ነው የምታስቀምጡት። ፊታችሁ ላይ ለ30 ደቂቃ ያህል ፊታችሁ ላይ ታስቀምጡና ወይም አንድ ሰዓትም ቢሆን ማስቀመጥ ትችላላችሁ። ለ30 ደቂቃ የምትቸኩት ከሆነም እንደዛ አስቀምጡና ለ30 ደቂቃ ለ20 ደቂቃ ያህል ፊታችሁ ላይ ታቆዩና ትታጠቡበታላችሁ ማለት ነው። አሁን እንቀባው እስቲ። ሁሉም ቦታ ደረሰኝም እስቲ ሁሉም ቦታ እስኪደርስ ድረስ መቀባት አለብኝ ማለት ነው። ሁሉም ቦታ እና የተቋቆረ የሚሸበሸብ በጣም እንትን የሚለው ያልድሜያችን ይሆናል ጭንቀት ምናምን ስለሚኖር ዝም ብሎ ሰውነታችን ሲሸበሸብ ምናምን እሱን በጣም በደንብ አድርጎ ያጠፋል ማለት ነው። ፊታችሁ ቁጥርጥር እንዲል ያደርጋል። የመሸብሸብ ስሜት አይኖርም ማለት ነው ፊታችን እና እንትን እንዲል ያደርጋል ማለት ነው። ተከታተሉ። እንደዚህ ብራንትን ብዬ ሁሉም ቦታ አዳርሻለሁ ማለት ነው።
በጣም አሪፍ ነው ለፊትና ተቀቡ ብላችኋለሁ። እና ፊታችን ደግሞ የሆነ ቅባታማ ነገር ራሱ ላብ ምናምን የሚል ከሆነ ለሱም በጣም አሪፍ ነው። የሆነ አንዳንድ ሰዎች ፊታቸው ላብ ይሆናል፣ የሆነ እንትን በራሱ ቅባታማ ይሆናል ማለት ነው። ላብ ምናምን ያለባቸው ሰዎች ፊታቸው ላይ ሙቀት ምናምን ያለባቸው ሰዎች ለነሱ በጣም አሪፍ ነው ማለት ነው። ምን ፊት ምን ይመስላል እና በጣም አሪፍ ነው ማለት ነው። ተጠቀሙት። በጣም አሪፍ ነው። በቃ አላ እንትን ለፊት ያለሰልሳል ምናምን 30 ደቂቃ ነው የምንቆየው ማለት ነው። ከ30 ደቂቃ በኋላ እንገናኝ። 30 ደቂቃ አልቋል ማለት ነው። ልታጠብ ነው። ቪዲዮን በማላቋርጥ ነበረ እንትን ብዬ መጣሁኝ። 30 ደቂቃ አልፏል አሁን እና ታጥቤ መጣሁኝ ማለት ነው። እና ያው ፊቴ ጥርት ብሏል ማለት ነው። ከመጀመሪያ ጥርት ብሏል ፊቴ። በጣም አሪፍ ነው ማለት ነው። አሁን እንትን ብዬ እንጃ በፎጣ ምናምን አለርጂክ ይሆንብኛልና ለዛ በፎጣ ምናምን አልጠርግም ፊትና በንጹህ ሶፍት ነው የምጠርገው። በሶፍት ንጹህ ስለሆነ በሶፍት ነው እንትን የሚለው እንጃ ፎጣ ምናምን አለርጂክ ይሆንብኛል ፊቴ ላይ። ለዛ ብዙ ጊዜ በሶፍት ነው እንትን የሚለው ፊቴን ማለት ነው። እና ፊታችሁን በሶፍት ቢሆን በምንም በፎጣም የሚመቻችሁ ከሆነ በፎጣም ጥረጉትና ክሬም ነው የምንቀባው። አሁን የኒቫ ክሬም ነው የሚቀባው። እሱን ክሬም ሊቀባ ነው ማለት ነው። በጣም ለፊት በጣም አሪፍ ነው እሱ ራሱ። ኒቫ በተለይ በጣም አሪፍ ነው፣ ለኔ ተመችቶኛል ማለት ነው። እሱን ተቀቡት። ያላችሁትን ክሬም መቀባት ትችላላችሁ፣ ለፊት የምትጠቀሙትን ክሬም ማለት ነው። እና ይሄን ተቀብተን ያለን ደግሞ እናያለን ማለት ነው። እና በጣም አሪፍ ነው ለፊት። እና ፊትን ደግሞ ማሳጅ አድርጉት። እሺ እንትን ስትቀቡ ማሳጅ አድርጉት። ክሬሙን ስትቀቡ በእጃችሁ ዝም ብላችሁ በእጃችሁ ብቻ ማሳጅ አድርጉት ማለት ነው። ሳታበዙ ቀለል ባላችሁ ማለት ነው። እንትን ብላችሁ ማሳጅ አድርጉት። ማሳጅ በተለይ ለፊት በጣም አሪፍ ነው። ለፊት ለቆዳ ለሰውነት በጣም አሪፍ ነው ማለት ነው። ማሳጅ አድርጉት። ዝም ብላችሁ ነካ ነካ አድርጉት። እና እንደዛ ነው እላችኋለሁ። እና ይሄው እንደምታዩት ፊቴ እንትን ብሏል ማለት ነው። በጣም አሪፍ ሆኗል። ለስላሴውም ልነግራችሁ አልችልም። ፊታችሁ ላይ ስትጠቀሙ በጣም ነው ያለ ውዶች ምናምን ፊታችሁ ላይ ስትጠቀሙት ፊታችሁ እየለሰለሰ እየቀላችሁ ምናምን ነው የምትመጡትና ጥቋቁር ነገሮች እየጠፋ ብርጉር ምናምን ካላችሁ እየጠፋ ነው የሚሄዱና እነሱን ነገሮች በካይንቲን ከፋርማሲ እንደውም ከሱቅ ምናምን ገዝታችሁ ከምትጠቀሙ ቤታችሁ ውስጥ አዘጋጅታችሁ በራሳችሁ እንደዚህ ማሳጅ ምናምን ማክስ ምናምን ማድረግ ትችላላችሁ ማለት ነው። የተፈጥሮ ነገሮችን እንትን እያደረጋችሁ እየሰራችሁት ቤታችሁ ውስጥ ተጠቀሙት። ከሱቅ ከፋርማሲ ከሚገዛው ይልቅ የቤት ውስጥ ያለው ነገር በጣም አሪፍ ነው፣ በተፈጥሮ ያለው ነገር ማለት ነውና እነሱን ነገሮችን ተጠቀሙና ፊታችሁን ውበታችሁን ጠብቁ ትላችኋለሁ። እንደምታዩት በጣም አሪፍ ነው ፊቴ ላይ ማለት ነው። እኔ ብዙ ጊዜ እንደዛ እንትን ነው የምጠቀመው ፊቴ ላይ ሲጠቀም ምናምን በተፈጥሮ ነገሮች ነው የምጠቀመው። ቤት ውስጥ ሰርቼ ምናምን ማለት ነው። ማክሶቹን እንዴ በሱቅ ምናምን ገዝቼ እንትን አልጠቀምም። ላይስማማኝም ይችላል እና ምናምን አልጠቀምም። ከውጭ አምጥቼ አልጠቀምም ማለት ነው። ቤቴ ውስጥ ነው ማዘጋጀው። የፊት ክሬሞቹን ክሬም ብቻ ነው ቢገዛም እንኳን የምገዛውና ኖርማሎቹን እንትን ብዬ ነው በራሴ ማክሶቹን ሰርቼ ነው የምጠቀመው ማለት ነው። እና ቻፕስቲክ ልቀባ ነው ማለት ነው። እንደምታዩት ወብልጭ ብሏል ማለት ነው። ተከታተሉት እስቲ። እንደዚህ ቤታችሁ ስትሆኑ በቃ አለ እንደ ቁልልት ማለት ያለ ነው። አንዳንዴ ቆለኛል እንደ የቁልልት እያልኩት ነው። በቃ የሆነ በራሴ እንትን ማለት እንደዚህ መቀባባት ምናምን ደስ ይለኛል። ቤት ውስጥ ቁጭ ስል እንደዚህ መቀባባት ምናምን ደስ ይለኛል። በቃ አለ ቤታችሁ ውስጥ ቁጭ ስትሉ ምናምን በጣም ደስ ይላል። ለመውጣት ብቻ አይደለም የሚቀባው የሰው ልጅ ቤት ውስጥ ሲቀመጥ ምናምን እንዳይደብረው ምናምን ፈታ ለማለት ይቀባል። የሆነ ጽድት ብላችሁ ስትቀመጡ በጣም ደስ ይላልና ቤታችሁ ውስጥ ሆናችሁ እንደዚህ ያዘጋጅታችሁ እንደዚህ ፏብልጭ ማለት ትችላላችሁ ማለት ነው። በቤታችሁ ማንንም እንትን ይላችሁ ማለት ነው። እና
ስራ ስጨርስ ምናምን በቃ ላይ ራሴ ላይ ነው ጊዜን ማሳልፈው። እንትን እንደዚህ ጊዜን የማይሆን ነገር ላይ ምናምን አላሳልፍም ማለት ነው። ራሴ ላይ ነው እንትን ብዬ ማሳልፈው ጊዜ እነዚህ እየታጠብኩት ምን እያልኩት ነው። እንደዚህ ክሬማቶቹን ፀጉር ላይ ምናምን እየተቀበሉኝ ፀጉሬንም እያስተካከልኩኝ ነው የምውለውና እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ውበታችሁን ጠብቁ እላችኋለሁ። እና እንደምታዩት ከመጀመሪያው አይፎ ብያለሁ ማለት ነው። እንደምታዩት በጣም አሪፍ ሆኗል ማለት ነው። እና እንደምታዩት በጣም አሪፍ ነው ማለት ነው። አሁን እንትን ብላችሁ በራሳችሁ ቤታችሁ ውስጥ ሆናችሁ የትም ሳትወጡ ምንም ሳትሉ እንደዚህ ፎ ማለት ትችላላችሁ ማለት ነው። እኔ ብዙ ጊዜ እንደዚህ ቤት ውስጥ ቁጭ ብዬ ራሱ በጣም ነው እንትን የሚለው እቀባለሁ ምናምንና ራሳችሁን ተንከባከቡት፣ ውበታችሁን ተንከባከቡት እላችኋለሁ። እንግዲህ ቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቻው፣ ደህና ሁኑ እላችኋለሁ።